በመካከለኛው ምስራቅ ምድር ላይ የፈነዳው ይህ አስከፊ ጦርነት 17ኛ ቀኑን ይዟል። Iranian nuclear sites that have been attacked by the US. A short time ago, the US military carried out massive precision strikes on the 3 key nuclear facilities. ምናልባትም በአሁኑ ሰዓት ሶስተኛው ልዑል መሪ ወይም ሱፕሪም ሊደር ፍለጋ ላይ ሳትሆን አትቀርም። የቀድሞ መሪ ወይም አባታቸው በጦርነቱ መጀመሪያ ላይ በደረሰባቸው ድንገተኛና አስከፊ ሞት ተከትሎም ወደ መንበሩ የመጡት ሙጅተባ ካሚኒ አሁን እጣ ፈንታቸው የዓለም አቀፍ መነጋገሪያ ሆኗል። የኢራን ባለስልጣናት መሪያችን በጤና ላይ ናቸው ቢሉም የአሜሪካ መከላከያ መሪዎች ግን ቆስለዋል፣ ምናልባት መልካቸው በከፍተኛ ሁኔታ ተበላሽቷል ይላሉ። ክልሉ ኤክስፐርቶችና የጦርነቱ ታዛቢዎች ደግሞ የባሰ ስጋት አላቸው። ሙጅተባ ወይ በኮማ ውስጥ ናቸው ካልሆነም ሞተዋል ይላሉ። ስልጣን በያዙ በአንድ ሳምንት ውስጥ ድምጻቸውም ሆነ ምስላቸው አለመታየቱ ዓለም ቀርቶ የኢራን ሕዝብ እንኳን በጦርነቱ ግንባር ላይ ማዘዣ እየሰጠ ያለው ማን እንደሆነ እንዳያውቅ አድርጎታል። የሐርግ ደሴት ድራማና የማሪን ወታደሮች እንቅስቃሴ። በሌላ በኩል ጦርነቱ በከፍተኛ ፍጥነት እየተቀያየረ ነው። ኢራን በሆርሙዝ ወሽመጥ ላይ ያላትን የብረት እጅ አጠናክራለች። አሜሪካ ግን የኢራን የኢኮኖሚ የጀርባ አጥንት የሆነውንና 90 በመቶ የተጣራ ነዳጅ የሚወጣበትን ሐርግ ደሴት ወይም ሐርግ አይስላንድ ደብድባለች። የሚያስገርመው ግን የነዳጅ ማውጫዎቹ አልተነኩም፣ የተመቱት ወታደራዊ ይዞታዎች ብቻ ናቸው። ዶናልድ ትራምፕ ደሴቱን ለጫወታ ያህል ደጋግመን እንመታዋለን እያሉ ቢዝቱም 2500 የአሜሪካ ማሪን ወታደሮች ወደ ቀጣናው መግባታቸው ሌላ ሚስጥር ሳይኖረው አይቀርም። እነዚህ ወታደሮች ኢራንን ወረው ለመያዝ በቁጥር ጥቂት ቢሆኑም ሐርግ ደሴትን በቁጥጥር ስር ለማዋል ግን በቂ ናቸው። አሜሪካ ደሴቱን ከያዘች የኢራንን የኢኮኖሚ መተንፈሻ በእጇ ታስገባለች ማለት ነው። ሙጅተባ ካሚኒ ከጥላ ስር ወደ እሳቱ መንበር። ሙጅተባ ካሚኒ 56 ስልጣን ላይ የወጡት ባለፈው እሁድ ነበር። እርሳቸው ከነበሩበት የጥላ ስር ስልጣን ወደ መንበሩ መምጣታቸው ኢራን ነጭ ባንዲራ አታውለበልብም የሚል መልእክት ነበረው። ሙጅተባ ከአባታቸው በበለጠ ጽንፈኛ፣ በግልጽ የኒውክሌር ጦር መሳሪያን የሚደግፉና የባሲጅ ታጣቂዎችን በቀጥታ የሚመሩ ሰው ናቸው። ይባስ ብሎ ደግሞ ሙጅተባ በዚህ ጦርነት ሚስታቸውን፣ እናታቸውንና ልጃቸውን በአሜሪካና በእስራኤል ድብደባ ማጥተዋል። አሁን በበቀል ስሜት የሚነዱ መሪ ናቸው። ነገር ግን ይህ ጽንፈኛ መሪ የት ነው ያለው? ኢራን ሙጅተባን ስታስመርቅ በአካል ፈንታ በካርቶን የተሰራ ምስላቸውን ነው የተጠቀመችው። እስካሁን የቀረበ ቪዲዮ ወይም የድምጽ ማስረጃ የለም። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ በየቀኑ ቪዲዮ እየቀረጹ ህዝባቸውን ሲያበረታቱ፣ ሙጅተባ ግን በደብዳቤ ብቻ መግባባታቸው በህይወት የሉም የሚለውን ጥርጣሬ አባብሶታል። የአሜሪካው የመከላከያ ሚኒስትር ፒት ሄግሴዝ አዲሱ መሪ ቆስሏል፣ ፈርቷል፣ እየሸሸ ነው፣ ህጋዊነትም የለውም ሲሉ በይፋ ተሳልቀዋል። የኢራን ተቃዋሚዎች ግን መሪ መባላቸውን እንኳን አያውቁም፣ በኮማ ውስጥ ናቸውም ይላሉ። የሞዛይክ መከላከያ አደገኛው ስልት። ትልቁ ጥያቄ ይህ ነው። ሙጅተባ በስራ ላይ ከሌሉ ጦርነቱን ማን እየመራ ነው? እዚህ ጋር ነው ነገሩ ልብ አንጠልጣይ የሚሆነው። ኢራን ሞዛይክ መከላከያ ወይም ሞዛይክ ዲፌንስ የተባለ ስልት ተጠቅማለች። ይህ ማለት ሰራዊቱ ወደ ተለያዩ ትናንሽ ክፍሎች ተከፋፍሎም እያንዳንዱ ክፍል የራሱን ውሳኔ እንዲያስተላልፍ ስልጣን ተሰጥቶታል። ይህ ስልት ዋናው መሪ ቢገደሉም ጦርነቱ እንዳይፈርስ ይረዳል። ነገር ግን አንደኛው ጎኑ እነዚህን በየቦታው የተበታተኑና በበቀል የሚነዱ ጦረኞችን መልሶ የሚቆጣጠር ማዕከላዊ አካል አለመኖሩ ነው። አሁን በባህረ ሰላጤው ላይ እየደረሰ ያለው የመርከቦች ጥቃት ምናልባትም እነዚህ ተበታተኑ የተባሉ ኃይሎች የራሳቸውን እርምጃ እየወሰዱ ስለሆነም ሊሆን ይችላል። የዓለም አቀፍ ትብብር መላላት። ዶናልድ ትራምፕ እንደ እንግሊዝ፣ ፈረንሳይና ጃፓን ያሉ አጋሮቻቸው በሆርሙዝ ወሽመጥ ጦርነት እንዲሳተፉ ቢጠይቁም ምላሹ ግን ቀዝቃዛ ነው። ፈረንሳይ ብቻዬን ነው የምንቀሳቀሰው ስትል፣ ጃፓን ሕገ መንግሥቴ አይፈቅድልኝም ብላለች። ትራምፕ አጋሮቻቸውን በተደጋጋሚ መስደባቸውና ማዋረዳቸው አሁን በችግር ሰዓት አሜሪካን ለብቻው አስቀርቷታል። በ17ኛው ቀን ጦርነቱ በጭጋግ ውስጥ ነው። ሙጅተባ በህይወት መኖራቸው ጥያቄ ውስጥ ነው። ኢራን የተበታተኑ ኃይሎቿን መቆጣጠር አቅቷት ይሁን ወይስ አሜሪካ ሐርግ ደሴትን በመያዝ የመጨረሻውን ካርድ ትመዛለች? ጦርነቱ እንደቀጠለ ነው። ጊዜውም እየረፈደ ነው።